አብርሃምና ሳራ አንድ ስህተት ሰሩ። በኦሪት ዘፍጥረት ምዕራፍ 16 ላይ የምናየው ታሪክ ሳራ መውለድ እንዳልቻለች ባየች ጊዜ የእግዚአብሔርን ቃል ታግሰው 10 ዓመት ከታገሉ በኋላ ምንም ለውጥ እንደሌለ ስትመለከት ከግብጽ ይዛት የመጣችው ባሪያዋ አጋርን ለአብርሃም አሳልፋ ሰጠቻት። በዚህን ጊዜ አብርሃም የሚስቱን የሳራን ቃል በመስማት ወደ አጋር ገባ። በዚህን ጊዜ አጋር አረገዘች። እንዳረገዘችን ባየች ጊዜ እመቤቷን ሳራን ማቃለል እንደጀመረች ታሪኩ ይነግረናል። ከዚህ በኋላ ሳራም ባሰቃየቻት ጊዜ አጋር ከሳራ ኮብልላ ሄደች። እንግዲህ በመጽሐፍ ቅዱስ የሰው ልጅ ለመጀመሪያ ጊዜ መልአክን ያየና ያነጋገረበት ታሪክ በዚህ ምዕራፍ ውስጥ ተጠቅሶ እናገኛለን። እሱም መልአኩ ለአጋር ተገልጦ ያነጋገራት ንግግር ነው። እንግዲህ ዘሯ እንዴት እንደሚያበዛው ከዛው ላይ ወደ እመቤቷ ሳራ ገብታ ሳራ በፈለገችው መጠን እንድትገዛት መልአኩ አዘዛት። በዚህን ጊዜ አምላኳ አየኝ ስትል እግዚአብሔርን ኤልሮኢ ብላ በዛን ጊዜ ጠራች። ኤልሮኢ እንግዲህ ያየኝን አየሁት እንደማለት ነው። ከዚህ በኋላ ተመለሳ ልጅ ወለደች። የወለደችውም ልጅ አብርሃም እስማኤል ብሎ ስሙን ሰይሞታል። ይህንን ታሪክ የምንረዳው ከዚህ ምዕራፍ ውስጥ ነው ማለት ነው። ለምንድን ነው ታዲያ ይህ ነገር ስህተት የተባለው ሲባል ሚስቱ ሳራ አጋርን ለአብርሃም መስጠቷ ለእሷ መልካም ቢመስላትም በእርግጥ ሁለቱ በጣም በተጋድሎ ላይ የቆዩ ናቸው። ለዚህ ነገር ሊወቀሱ የሚገባቸው አይደሉም። ነገር ግን ያደረጉት ነገር በእግዚአብሔር ፊት ስህተት በመሆኑ ነው። እግዚአብሔር ለአብርሃም ቃል የገባለት በሳራ በኩል ነው ብሎ በግልጽ አልነገረውም እንጂ ከትዳሩ ውጪ እንዲሄድ ግን ፈቅዶ አልነበረም። ስለዚህ የእግዚአብሔር ፍላጎትና ፈቃዱ ስላልነበረ ነው ስህተት የሆነው።